ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በቀጣዩ ቪዲዮ ተመልሻለሁ ማለት ነው። የሚሆነው ዛሬ ሎጂክ ኤንድ ክሪቲካል ቻፕተር 4 ነው። ቤዚክ ኮንሰፕት ኦፍ ክሪቲካል ቲንኪንግ የሚለውን ቀጣዮቹ ክፍላቶች የምናየው ይሆናል ማለት ነው። ከ16 ጀምሮ ያለውን የምናየው ይሆናል ማለት ነው። አብራችሁ እንድቆዩ ጋብዛለሁ። ከዛ ውጭ ደግሞ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዛለሁ ማለት ነው። እንደዛ በማድረግ ቪዲዮን ጀምሩልኝ። ከዛ ውጭ የቴሌግራም ቻናላችንም እንድትቀላቀሉ ጋብዛለሁ ማለት ነው። የተለያዩ ሌሎች ተጨማሪ መረጃዎች ስላሉ እዛ ገብታችሁ ብትቀላቀሉ ሊንኩን ኮመንት ዲስክሪፕሽን ሴክሽን ላይ ስላስቀመጥኩላችሁ እዛ ገብታችሁ ብትጀምሩ ሌሎች መረጃዎችንም ስለምታገኙ ይጠቅማችኋል ብዬ ነው። አብራችሁኝ ቆዩ። መልካም ጊዜ። እና 16ኛ ጥያቄ ክሪቲካል ቲንከር ኢዝ ኤብል ቱ ሜክ ብላንክ ዲሲሽን ይለናል። ኤ ባያስ ዲሲሽን፣ ቢ ሪዝናብል ኤንድ ኢንቴሊጀንት ዲሲሽን፣ ሲ ኢሞሽናል ኤንድ ዲ አርቢትራሪ ይለናል ማለት ነው። እና ከነዚህ መካከል ትክክለኛው መልስ የሚሆነው አይ ቲንክ በጣም ቀላል ይመስለኛል። ሪዝናብል ኤንድ ኢንቴሊጀንት የሚለው ዲሲሽን የሚለው ትክክለኛው መልስ ይሆናል ማለት ነው። ክሪቲካል ቲንኪንግ ስለ ሪዝናብል ስለመሆን ስለ ኢንቴሊጀንት ስለመሆን እንደሆነ አይተን ነበር አይደለ? ለምሳሌ ምን ነው ይጠቀማል ያለው? ሎጂክን ይጠቀማል ብለን ነበር። ኤቪደንስን ይጠቀማል። ኦልሶ ኬርፉሊ አርጊመንቶችን አናላይዝ ያደርጋል። ከዛ ወደ ጃጅመንት ወደ ዲሲሽን ይሄዳል። እነዚህን ተጠቅሞ ወደ ዲሲሽን ይሄዳል እና ይሄ ሁለቱም እንትን የሚልልን ሪዝናብል ኤንድ ኢንተሊጀንት ጃጅመንት ጋር ወደ መድረስ ይሆናል ብለን በተደጋጋሚ ያየነው እንትን ይመስለኛል። ይሄኛው ትክክለኛው መልስ። ለምሳሌ ኤ ላይ ያለው የምታዩት ደግሞ ባያዝድ ነው የሚለው ባያዝን ፓርሻሊቲን ሚኒማይዝ ማድረግ እንደሆነ አይተናል። ክሪቲካል ቲንከር ዋና ፐርፐዙ ባያዞችን መቀነስ። ባያዞች ይፈጠራሉ፣ ነገር ግን እነዛን ባያዞች በተቻለ መጠን አቮይድ ማድረግ ሚኒማይዝ ማድረግ ዋና ፐርፐዙ እንደሆነ ያየነው ነገር ነው። እና ይሄ ባያስድ ዲሲሽን የሚለው የክሪቲካል ቲንከር ሳይሆን የአንክሪቲካል ቲንከሮች ዲሲሽን ሜኪንግ ታይፕ ይሆናል ማለት ነው። ይሄ ባያስድ የሚለው ትክክል አይሆንም። ሲ ደግሞ ኢሞሽናል ይለናል። ኢሞሽን ሜቢ እንትን ሊኖር ይችላል። በኢሞሽን ተመርቶ ከኢሞሽን ውጭ ሁሉንም ነገር ማድረግ ስለማይቻል ማለት ነው። ያው ግን ነገር ግን ክሪቲካል ቲንከር እስከሆነ ድረስ ጥያቄው ክሪቲካል ቲንከሮች ስለሆነ ኢሞሽናቸውን በተቻላቸው መጠን ማስተር ያደረጉ ሰዎች ናቸው። እነዚህ ኢሞሽናቸውን በተቻላቸው መጠን ምን ያደረጉ ዲክሪዝ ያደረጉ ሰዎች ናቸው። በኢሞሽናቸው ላይ ሳይሆን ዲፔንድ የሚሆኑት በሪዝኒንግ ላይ ነው፣ በኤቪደንስ ላይ በሎጂክ ላይ ዲፔንድ የሚያደርግ ዲሲሽን ነው የሚሰሩት ማለት ነው። ኢሞሽናቸውን በተቻላቸው መጠን ሚኒማይዝ የሚያደርጉ ሰዎች የሚያደርጉት ነገር ነው ክሪቲካል ቲንኪንግ የሚባለው ነው። ኢሞሽናል የሚለውም ትክክል አይሆንም። አርቢተሪ የሚለውም ይሄ አርቢተሪ ማለት እንደ ዘፈቀደ አይነት ነገር ነው። እንደፈለገ አይነት ነገር እንደማለት ነው። እና አርቢተሪ ዲሲሽን ሜድ የሚደረገው በሪዝን እና በኤቪደንስ አይደለም። እንደፈለጉ ነው፣ በፈለጉት ነገር ነው የሚሰሩት። ሪዝን አያስፈልጋቸውም፣ ኤቪደንስ አያስፈልጋቸውም። ምክንያቱም አርቢተሪ ነው። አርቢተሪ ዝም ብሎ መስራት ነው፣ በዘፈቀደ ዝም ብሎ መስራት ነው እንጂ ሪዝን እና ኤቪደንስ የሚያስፈልገው ነገር አይደለም። የክሪቲካል ቲንከሮችም ስራ አይደለም ማለት ነው። ይሄም አይሆንም። ቢ ላይ ያለው ትክክለኛው መልስ ነው የሚሆንልን ማለት ነው የዚህ ጥያቄ። 17ኛው ጆን ዘ ፎሎዊንግ ኢዝ ካራክተር ኦፍ አንክሪቲካል ቲንከር። ከላይ ያሉትን ደግሞ ከላይ ካሉት ተቃራኒው ማለት ነው የሚሆነው። ኢምፓርሻል ኢንቨስቲጌሽን፣ ኦፕን ማይንድነስ፣ ስዌይድ ባይ ኢሞሽን ኤንድ ባያዝ ኤንድ ራሽናል አናሊሲስ የሚሉ እንትኖች ይኖራሉ ማለት ነው። ይህም በጣም ቀላል ይመስለኛል። ይህም ጥያቄ ሲታይም በቀላሉ መመለስ የሚቻለው አይነት ጥያቄ ስለሆነ ማለት ነው። ስዌይድ ባይ ኢሞሽን ኤንድ ባያዝ የሚለው ያን ክሪቲካል ቲንከሮች ስራ ነው ማለት ነው። ያን ክሪቲካል ቲንከሮች ስራ ነው የሚሆነው ማለት ነው። የክሪቲካል ቲንከሮች ካራክተር ፌር መሆን፣ በኢሞሽን ሳይሆን ምን በማድረግ ፌር በመሆን እንትንን መስራት ይሆናል ማለት ነው። ይሄ በኢሞሽን ላይ በባያዝ ላይ ቤዝ ያደረገ ሳይሆን አንደኛ በሎጂክ ላይ ነው፣ በሪዝን ላይ ነው ዲፔንድ የሚያደርገው። ኦልሶ ባያዝድ ሳይሆን ፌር ነው የሚሆነው ማለት ነው። ኢምፓርሻል ነው የሚሆነው ማለት ነው። ለምሳሌ ኤ ላይ ያለውን ብትወስዱት ኢምፓርሻል የሚለው ትክክለኛ ይሆናል ማለት ነው። ካራክተራቸው ይሆናል ከዚህ አንጻር ብናየው ባያዝ ሳይሆን ኢምፓርሻል የሆነ
ዲሲሽን ሜኪንግ ላይ ይደርሳሉ። ኢምፓርሻል የሆነ ኢንቨስቲጌሽን ይሰራሉ ምናምን ሰው ትክክለኛ ካራክተራቸው የአንክሪቲካል ቲንከሮች የሚባሉ ሰዎች ካራክተራቸው የሚሆነው ሲ ላይ ያለው ስዌይድ ባይ ኢሞሽን ኤንድ ባያዝ የሚለው ይሆናል ማለት ነው። ኤን ብታዩት ኢምፓርሻል ኢንቨስቲጌሽን የሚለው ትክክል ነው። ኢምፓርሻል ኢንቨስቲጌሽን ማለት ስለ ፌርነስ ነው አይደለ? የምን ካራክተር ነው? የክሪቲካል ቲንከሮች ካራክተር ነው። ፌር የመሆን ኢምፓርሻል የመሆን ፓርሻሊቲን የመቀነስ ባያዝን የመቀነስ ስራ ማለት ነው። ሶ ይሄ ትክክለኛ ይሆናል። ኦልሶ ኦፕን ማይንድነስ የሚለውም ይሄ ምንድነው? ዊሊንግነስ ነው። ለምን አዳዲስ አይዲያዎችን አዳዲስ ኢንፎርሜሽኖችን ኮንሲደር ለማድረግ ምን ያህል ክፍት ነው፣ ዊል አለ፣ ዊሊንግነስ ነው የሚያሳይልን ይሄ። ሶ ይሄኛውም የክሪቲካል ቲንከሮች ካራክተር ነው እንጂ ያን ክሪቲካል ቲንከሮች ካራክተር አይሆንም ማለት ነው። ኦፕን ማይንድድ ናቸው። ሶ ይሄኛው የክሪቲካል ቲንከሮች ስራ ነው። ለዚህ መልስ ሊሆንልን አይችልም ማለት ነው። ኦልሶ ራሽናል አናሊሲስ የሚለውም ይሄ ራሽናል አናሊሲስ ይሄ ምንድነው? ኢራሽናል ያለመሆን ማለት ነው። ራሽናል ሎጂካል ኤቪደንስ ቤዝድ መሆናቸው የሚያሳየልን ቃል ይሆናል ማለት ነው። ራሽናል አናሊሲስ የሚለው አናላይዝ ሲያደርጉ ምንድነው? በኢሞሽናቸው ላይ በሳብጀክቲቪቲ ላይ ምናምን ዲፔንድ ላይ ሳይሆን የሚያደርጉት ራሽናል ናቸው ማለት ነው። ሶ ሁሉንም ነገር ያያሉ፣ ሁሉንም ነገር ኮንሲደር ያደርጋሉ። ኤቪደንስ ያለውን ሎጂካል የሆነውን ሪዝናብል የሆነውን አናሊሲስ ያደርጋሉ፣ ወደ ጀጅመንት ይደርሳሉ ማለት ነው። የክሪቲካል ቲንከሮች ስራ ነው የሚሆነው። ሶ ስዌይድ ባይ ኢሞሽን ኤንድ ባያዝ የሚለው ይሄ ምንድነው? ፕሮሰስ ኦፍ ዩዚንግ ሎጂክ ኤንድ ሪዝን የምንድነው? የሃልማርክ ነው። የክሪቲካል ቲንከሮች ዋና ሃልማርክ ምንድን ነው ብትሉኝ ዩዚንግ ሎጂክን እና ሪዝንን መጠቀም ነው እንጂ ኢሞሽን ኤንድ ባያዝ የሆነ ጃጅመንት ላይ መድረስ አይደለም። ሰው ሲ የሚለው ትክክለኛ ካራክተራቸው የሚሆንልን ይሆናል እንዳወራ ነው የክሪቲካል ቲንከሮች። ሰው ሲ 17ኛ መልሱ ይሆናል። 18 ደግሞ which is an example of barrier to critical thinking ለክሪቲካል ቲንኪንግ ባሪየር የሚሆነው ከነዚህ መካከል የቱ ነው? የኛውም ቀላል ይመስለኛል። ሶ አክቲቭ ሊስኒንግ ይለናል። ቢ ፕሬጁዳይዝ ኤንድ ባያዝ፣ ሲ ኦብጀክቲቭ ሪዝኒንግ ኤንድ ዲ አናላይዚንግ ኢንፎርሜሽን የሚሉ ይሆናሉ ማለት ነው። ሶ ይሄ ግልጽ ነው። ፕሬጁዳይዝ ኤንድ ባያዝ የሚሉት አማራጮች ክሪቲካል ቲንኪንግ ባሪየር ይሆናሉ ማለት ነው። በዛው አንጻር ሌሎቹ ካራክተሩ ይሆናሉ ወይም ፐርፐዙ ሊሆኑ ይችላሉ። ኦልሶ ኮምፖነንቱም ሊሆኑ ይችላሉ ማለት ነው የሚሆነው። ሶ ይሄን ብታዩት አክቲቭ ሊስኒንግ ይለናል። አክቲቭ ሊስኒንግ ይሄ ነው ቀደም በደንብ እንትን ስንለው የነበረው። ይሄ ኦፕን ማይንድነስን እንትን ፖዘቲቭ የሆነ ነገር ነው፣ ስለዛ የሚያወራ ነገር ነው ማለት ነው። ከሌላው አንጻር የሚሆነው አክቲቭ ሊስነር መሆን ይሆናሉ ማለት ነው። ክሪቲካል ቲንከሮች የኮምፖነንታቸውን ይሄ ካራክተራቸው ነው እንጂ ባሪየራቸው ሊሆን አይችልም። ይሰማሉ፣ ዋና የሚፈልጉትን ነገር ይወስዳሉ፣ ኤቪደንስ ያለውን ነገር ይወስዳሉ። በደንብ የተብራራ ኤቪደንስ ያለውን ግልጽ ክሊር የሆነ ኤቪደንስ ያለውን ሀሳብ አርጊመንት አክሴፕት በማድረግ ሌላውን ደግሞ በኤቪደንስ እንደገና ያጣጥሉታል። ሶ ይሄኛው የነሱ ካራክተር ነው የሚሆነው ማለት ነው አክቲቭ ሊስኒንግ የሚለው። ሶ ቢ ላይ ያለው ፕሬጁዳይዝ ኤንድ ባያዝ የሚለውን ብታዩት ፕሬጁዳይዝ የሚለው ፕሪኮንሲቭድ የሆነ ኦፒኒየን ነው፣ ሪዝን የሌለው ፕሪኮንሲቭድ የሆነ አይዲያ ነው። ሶ ያለ ሪዝን ነው ይሄ አይዲያ ወይም ኦፒኒየን ፕሪኮንሲቭድ የሆነው ከዚህ በፊት ያለው እንትን ያለ ሪዝኒንግ ያለውን በመጠቀም ይሄን ኢንፍሉዌንስ አዲሱን አርጊመንታችንን ኢንፍሉዌንስ በሚያደርግ ሰዓት የሚፈጠር ነው ፕሬጁዳይዝ የምንለው ነገር ማለት ነው። ሶ ባያዝን አይተነዋል። ፓርሻል የመሆን ነው፣ ፌር ያለመሆን ነገር ነው የሚሆነው። ሶ እነዚህ ባሪየሮቹ ናቸው የሚሆኑት። ትክክለኛው መልስ የሚሆንልን ይሄ ነው። ሶ ኦብጀክቲቭ ሪዝኒንግ ይሄ ምንድን ነው? ዋና ሀሳቡ ነው። ኦብጀክቲቭ ሪዝኒንግ ኪ ኮምፖነንቱ ነው የክሪቲካል ቲንኪንግ። ኦብጀክቲቭ ሪዝኒንግ ከላይ ያሉትን ብትላቸው አሁን ሞር ኦፍ ወደ ሳብጀክቲቭ እንትን ነው የሚሄዱት። ኦልሶ ሪዝኒንግ ጋር ብዙ እንትን የሚሉ አይደሉም። ሪዝኒንግን ኮንሲደር የሚያደርጉ ኤቪደንስን ኮንሲደር የሚያደርጉ ነገራቶች አይደሉም። በት ሲ ላይ ኦብጀክቲቭ ሪዝኒንግ የሚለው ምንድን ነው? ይህ ዋና ኪ ኮምፖነንት ነው። የክሪቲካል ቲንኪንግ ኪ ኮምፖነንት የሚሆንልን ነገር ነው። ሶ አናላይዚንግ ኢንፎርሜሽን የሚለውም ይሄ አናላይዝ ኢንፎርሜሽኑ አናላይዝ መደረግ አለበት። ብዙ ጊዜ አይተነዋል። የስቴፖቹም ላይ ያለ ነገር ነው። ዋና እንትኑም ነው፣ ስራውም ነው። ከዚህ በኋላ ነው ወደ ጀጅመንት ወደ ዲሲሽን መድረስ የሚቻለው ማለት ነው። ሶ ፕሬጁዳይዝ ኤንድ ባያዝ የሚለው ባሪየር ኦፍ ኦር የባሪየሮቹ ኤግዛምፕል ይሆናል ማለት ነው። ሶ ቢ ላይ ያለው ትክክለኛው መልስ ነው ማለት ነው የሚሆነው።
ሶ ዋት ኢዝ ፕራይመሪ ፎከስ ኦፍ ክሪቲካል ቲንኪንግ ይለናል ቀጣዩ ጥያቄ። ክሪቲካል ቲንኪንግ ፕራይመሪ ፎከስ ምንድን ነው የሚለን። ሶ ዲፌንዲንግ ፐርሰናል ብሊፍ፣ ኢቫሉዌቲንግ አርጊመንት ኤንድ ክሌም፣ ሜኪንግ ኩዊክ ዲሲሽን ኤንድ ሪላይንግ ኦን ኢሞሽን የሚሉ ይሆናሉ ማለት ነው። እንትኖቹ ቀላል ነው። ይኸኛውም ምንድነው ዋና ፐርፐዙ በደንብ ያወራንበት ነገር ነው። ይህም ቱቶሪያሉ ላይ ኢቫሉዌት ማድረግ ነው። አርጊመንቶችን ክሌሞችን ኢቫሉዌት ማድረግ ይሆናል ማለት ነው። ፕራይመሪ ፎከሱ የሚሆነው ኢቫሉዌት አድርጎ የሆነ ጀጅመንት ላይ መድረስ፣ የሆነ ዲሲሽን ሜኪንግ ላይ፣ የሆነ አክሽን ላይ የመድረስን ነገር ነው የሚነግረን የኢቫሉዌቲንግ አርጊመንት ኤንድ ክሌም የሚለው አማራጭ ማለት ነው። ሶ ትክክለኛ ፕራይመሪ ፎከሶቹ የሚሆኑት እነዚህ ናቸው ማለት ነው። ከዚህ ውጭ ያሉ መልሶችን ብናይ ለምሳሌ ኤ ላይ ዲፌንዲንግ ፐርሰናል ብሊፍ ይለናል። ሶ ይሄኛው ምንድነው አይሆንም ማለት ትክክል አይደለም። ፕራይመሪ ፎከሱ ዲፌንድ ማድረግ አይደለም፣ ነገር ግን ኤግዛማይን ማድረግ ነው። የቫሊዲቲውን ስሩ ኦብጀክቲቭ አናሊሲስ የአርጊመንቱን ቫሊዲቲ ኤግዛማይን ማድረግ ነው የሚሆነው ማለት ነው። እና በአንጻሩ ደግሞ ዲፌንዲንግ ፐርሰናል ብሊፍ የሚለው ያን ሀሳብ ምን የሚያደርግ ነው? ኦፖዝ የሚያደርግብን ሀሳብ ነው ማለት ነው። ሶ ይሄኛው የክሪቲካል ቲንከሮች ሳይሆን የአን ክሪቲካል ቲንከሮች ካራክተር ይሆንልናል። ፎከሳቸው ይሄ ፎከሳቸው ነው ባንልም ካራክተራቸው የሚሆን ይሆናል ማለት ነው። ሶ አይሆንም። ሲ ላይ ያለውን ደግሞ በአንጻሩ ብታዩት ምንድነው የሚለን ሜኪንግ ኩዊክ ዲሲሽን ይላል። ይሄ ምንድነው የሚያደርጉት ተባብለን ነበር። ጊዜ ወስደው አይተው አናላይዝ አድርገው በደንብ ኤቪደንሶችን አይተው ሪዝነብል ሎጂካብል ስንል ነበር አይደለ? ሶ በደንብ ጊዜ ይወስዳሉ፣ በደንብ ኢቫሉዌት ያደርጉታል፣ በደንብ አናላይዝ ያደርጉታል ማለት ነው። ኩዊክ ዲሲሽን ላይ አይደርሱም። የኩዊክ ዲሲሽን ቤዝ የሚያደርገው ኦልሶ ሲጀመር ኢሞሽኖች ላይ ነው ቤዝ የሚያደርገው። ኢሞሽን ደግሞ የክሪቲካል ቲንከሮች ፎከስ አይደለም፣ ወር ካራክተርም አይሆንም ማለት ነው። ይሄ ያን ክሪቲካል እንትኖች ይሆናል ማለት ነው። ሶ ሜኪንግ ኩዊክ ዲሲሽን የሚለው ትክክለኛ መልሳችን ሊሆንልን አይችልም። ሪላይንግ ኦን ኢሞሽንም ተመሳሳይ ነው፣ የሳብጀክቲቪቲ ነው። በት ክሪቲካል ቲንኪንግ ኢዝ ሞር ኮንሰርን ኦን ኦብጀክቲቪቲ ነው አይደለ? ሶ ኦብጀክቲቪቲ ላይ ነው እንትን የሚያደርገው እንጂ ኢሞሽን ላይ ሪሌይ አያደርግም ማለት ነው። ሶ ኢቫሉዌቲንግ አርጊመንት ኤንድ ክሌም የሚለው ትክክለኛ መልሳችን ነው የሚሆነው ለዚህ ጥያቄ። 20ኛ ጥያቄ ደግሞ ዋት ሹድ ጉድ አርጊመንት ሪላይ ኦን ነው የሚለን የሚሆነው። ሶ ኤ ኢሞሽን ኤንድ ፐርሰናል ብሊፍ፣ ቢ ሎጂካል ሪዝኒንግ ኤንድ ኤቪደንስ፣ ሲ አሰምሽን ኤንድ ኢንቱዊሽን፣ ዲ ፕሬጁዳይዝ ኤንድ ባያዝ የሚለን ይሆናል ማለት ነው። ሶ ዋት ሹድ ኤ ጉድ አርጊመንት ሪላይ ኦን ለሚለው ሎጂካል ሪዝኒንግ ኤንድ ኤቪደንስ የሚለው ትክክለኛ መልስ ይሆንልናል ማለት ነው። ሶ እነዚህ ኤሌመንቶች እነዚህ ሪዝኒንግ ኤቪደንስ ምንድን ነው የሚያደርጉት? ነሰሰሪ የሆነ ሰፖርትን ፕሮቫይድ ያደርጉለታል ማለት ነው ለአርጊመንቱ። ጉድ አርጊመንት ነው ለማለት እነዚህ ሁለቱ ነሰሰሪ የሆነ ሰፖርትን እንትን ይሉለታል። እንደገና ጀስቲፊኬሽን ያቀርባሉ ማለት ፕሮቫይድ ያደርጋሉ። ምን ለማድረግ? ኮንክሉዥኑ ፕሬዘንት እንዲደረግ፣ ኮንክሉዥኑ ኢቫሉዌት ተደርጎ አናላይዝ ተደርጎ ፕሬዘንት እንዲደረግ ምን ያቀርቡለታል? ጃስቲፊኬሽን ፕሮቫይድ ያደርጉታል። ነሰሰሪ ሰፖርት ፕሮቫይድ የሚያደርጉለት ኤሌመንት ኮምፖነንቶች ናቸው የጉድ አርጊመንት ማለት ነው። እነዚህ ሎጂካል ሪዝኒንግ ኤንድ ኤቪደንስ የሚባሉ በተደጋጋሚ አይተነዋል። በእነዚህ ላይ ሪሌ ሆኖ ነው አንድን አርጊመንት ጉድ አርጊመንት ነው የምንለው። ካልሆነ ግን ባድ ይሆናል ማለት ነው። ሪዝኒንግ ከሌለው ይሄ ፍሎው ነው ጉድ አርጊመንት ነው ልንለው አንችልም ማለት ነው። ሶ ይሄ ትክክለኛው መልስ ይሆንልናል። ጉድ አርጊመንት ነው የሚለው መልስ የሚሆንልን ይሄ ነው ማለት ነው። ሶ ኤ ላይ ያለውን ብታዩት ኢሞሽን ኤንድ ፐርሰናል ብሊፍ ይለናል። ስለነዚህ በደንብ የተያየው ያወራ ነው ይሆናል እና አውርተን ነበር። ሶ የጉድ አርጊመንቱ የሚባሉት አርጊመንቶች ስትሬንግዛቸው ከየት ነው የሚመጣው? ከሎጂካል ስትራክቸር ነው እና ከኤቪደንስ ነው። ከኢሞሽናል አፒል አይሆንም ማለት ነው፣ ወይም ከፐርሰናል ብሊፍ አይሆንም ማለት ነው። ኤግዛማይን ተደርገው ይሆናል አናላይዝ ተደርገው ኢቫሉዌት ተደርገው ነው የሚመጣው ስትሬንግዛቸው። ከኢሞሽን ወይም ከፐርሰናል ብሊፍ አይደለም ማለት ነው። እነዚህ የጉድ አርጊመንት ሳይሆን በእነዚህ ላይ ሪላይ ያደረግን ማለት እኛ ክሪቲካል ቲንከሮች አይደለንም። ሰው ጉድ አርጊመንት የሰራን አይደለም ማለት ነው። ባድ አርጊመንት ይሆንብናል። ሶ ኢሞሽን ኤንድ ፐርሰናል ብሊፍ በተቻለ መጠን አቮይድ የሚደረጉ ነገራቶች ነው መሆን ያለባቸው ማለት ነው። ሶ ሎጂካል ሪዝኒንግ ኤንድ ኤቪደንስ የሚለው ትክክለኛው መልስ ነው። ሶ ሲ ላይ ያለውን በዚህ ስታዩት አሰምሽን የሚለው አሰምሽን የግል ሀሳብ ነው። ፍሬ የሌለው ሀሳብ ኤቪደንስ የሌለው ሀሳብ ማለት ነው። ሳብጀክቲቭ የሆነ ነገር ነው። ኢንቱዊሽንም ኢሞሽን እንደማለት ነው። ሶ እነዚህም ጉድ አርጊመንት ላይ ለመድረስ
ሪሌይ እንድናደርግባቸው የሚገባ ነገሮች አይደሉም፣ ወይም ዲፔንድ ልናደርግባቸው የሚገቡ ነገሮች አይደሉም ማለት ነው። ሪዝኒንግ ኤንድ ኤቪደንስ ናቸው መሆን ያለባቸው። ኦልሶ ፕሬጁዳይዝ ኤንድ ባያዝ የሚለውም ከቅድም ጀምሮ በተደጋጋሚ ዲፋይን እያደረግን የመጣ ነው። ሌሎች ቪዲዮዎች ላይም የሰራናቸው ነገሮች ናቸው። አሁን ድጋሚ ዲፋይን ማድረግ አያስፈልገውም። ሰው ጉድ አርጊመንት ሪሌይ የሚያደርግባቸው ነገሮች አይደሉም እነዚህም ማለት ነው። ሶ ትክክለኛ መልሳችን የሚሆነው ለዚህኛው ጥያቄ ሎጂካል ሪዝኒንግ ኤንድ ኤቪደንስ የሚለው ይሆናል ማለት ነው። ሶ 21ኛ ጥያቄ ደግሞ ዋት ኢዝ ክሪቲካል ቲንከርስ አፕሮች ቱ ኢቫሉዌት ክሌም ነው የሚለን። የሆነ ኮንክሉዥንን የሆነ ክሌምን የሆነ አርጊመንትን ኢቫሉዌት ለማድረግ የክሪቲካል ቲንከሮች የሚጠቀሙት አፕሮች ከነዚህ መካከል የትኛው ነው የሚለን። ሶ ኤ አክሴፕቲንግ ክሌምስ ዊዛውት ኩዌስችን፣ ቢ አናላይዚንግ ክሌምስ ኦብጀክቲቪቲ፣ ሲ ሪጀክቲንግ ኦል ክሌምስ፣ ዲ ሪሌይንግ ኦን ኢንቱዊሽን። ይህኛውም በጣም ቀላል ጥያቄ ነው በደንብ ካነበባችሁት ማለት ነው የሚሆነው። ሰው ክሪቲካል ቲንከሮች ምንድነው አፕሮች አናላይዝ ማድረግ ማለት ኦብጀክቲቭ ላይ አናላይዝ ማድረግ ክሌሙን አርጊመንቱን ኦብጀክቲቭሊ ሳብጀክቲቭሊ ሳይሆን ሌሎቹን ብታያቸው ለምሳሌ ሪሌይንግ ኢንቱዊሽን ምንድን ነው? ሳብጀክቲቭ ነው አይደለ? ሳብጀክቲቪቲ ደግሞ ይሄ ፐርፐዙ ኤሙ አይደለም፣ ኦብጀክቲቪቲ ነው። የክሪቲካል ቲንኪንግ ኦብጀክቲቭ ምንድን ነው? ፐርፐዝ ኤም ኢዝ ኦብጀክቲቪቲ። ሶ አክሴፕቲንግ ክሌም ዊዛውት ኩዌስችኒንግ የሚለው ይሄ የክሪቲካል ቲንከሮች ካራክተር አይደለም ማለት ነው። ኩዌስችኒንግ ዘ ፈርስት ስቴፕ ይሆናል ማለት ነው። ኩዌስችን መደረግ አለበት። የማንኛውም ክሌም ከመቀበላችን አክሴፕት ከማድረጋችን በፊት ዊ ሃቭ ቱ ኩዌስችን ዘ ቫሊዲቲ ኢፍ ኢት ሃዝ ኤቪደንስ ሪዝነብል መሆኑን አለመሆኑን ሁሉንም ኩዌስችን ማድረግ ይኖርብናል ማለት ነው። ይሄኛው ኤ ላይ ያለው ትክክል አይሆንም። ኦልሶ ሪጀክቲንግ ኦል ክሌሞቹን ሪጀክት ካደረግን ዋና ሀሳባችን ምንድን ነው? እዚህ ጋር ክሪቲካል ቲንከሮች አይደለም። ኢቭን ኢፍ ሪጀክት ማድረግ ቢያስፈልገን ኢት ሃቭስ ቱ ቢ ዊዝ ኤቪደንስ መሆን ይጠበቅበታል ማለት ነው። ሶ ሪጀክቲንግ ኦል ክሌም የሚለውም ትክክል አይደለም ማለት ነው። ሪሌይንግ ኦን ኢንቱዊሽን የሚለውም ተመሳሳይ ነው። ኢሞሽኖችን ስሜትን ነው የሚገልጽልን። ኢሞሽን ላይ ሪሌይ ማድረግ አይደለም ማለት አፕሮች አይደለም ማለት ነው። እንደዚህ ከሆነ ሳብጀክቲቪቲን እንጂ ኦብጀክቲቪቲን ስለማይገልጽልን ማለት ነው የሚሆነው። ሶ ይሄኛውም ትክክለኛ መልስ ሊሆንልን አይችልም ማለት ነው። ሊሆንልን አይችልም ማለት ነው። ከነዚህ ውስጥ መካከለኛ ትክክለኛ መልስ ሊሆንልን የሚችለው አናላይዚንግ ክሌም ኦብጀክቲቭሊ የሚለው የክሪቲካል ቲንከሮች አፕሮች ይሆናል። ኢቫሉዌት ሲደረግ የሆነ ክሌም እነዚህን በመጠቀም ይሆናል ማለት ነው። ሶ ዊች ኦፍ ዘ ፎሎዊንግ ኢዝ አን ኤግዛምፕል ኦር ትሬት ኦፍ ክሪቲካል ቲንከሮች የሚለን ይሆናል ይህኛው ጥያቄ። ሶ ኤ ራሽናሊቲ፣ ቢ ባያዝ፣ ሲ ፕሬጁዳይዝ፣ ዲ አንኩዌስችኒንግ አክሴፕተንስ። በነገራችን ላይ በተደጋጋሚ ተመሳሳይ ጥያቄዎች ናቸው እየመጡ ያሉት መላችሁ አትሊስት አማራጮቹም ራሱ ተመሳሳይነት ያላቸው ናቸው። ሶ ለምሳሌ ይሄኛውን እንትን ብዙም አላብራራውም ማለት ነው። ሰው ከላይ ያየነው ስለሆነ ኤግዛምፕል ወይም ካራክተሩ የሚሆነው የክሪቲካል ቲንከር ራሽናሊቲ ነው። ቅድም ብለናል አይደል? ኢራሽናሊቲ ነው ኦፖዝ የሚያደርግ ነገር ነው። ራሽናሊቲ ማለት ሎጂካቢሊቲ ነው፣ ኤቪደንስ ላይ ዲፔንድ መሆን ነው፣ ኢቫሉዌት ማድረግ ነው ብለናል አይደለ? ዝም ብሎ ያለ መቀበል ነው ብለናል አይደለ? ስሩ ስቴፕ መምጣት ነው። ሰው ራሽናሊቲ ነው፣ ይሄ ካራክተራቸው ነው፣ ራሽናል ናቸው ማለት ነው የሚሆነው ሰው። ቢ ባያዝ የሚለውን ብታዩት ባያዝ አይሆንም፣ ኢምፓርሻል ናቸው እንጂ ፓርሻል አይደሉም፣ ፌር ናቸው ማለት ነው። ይሄ ነው ካራክተራቸው ሊሆን የሚችለው እንጂ ባያዝ ኦልሶ ፕሬጁዳይዝ የሚለው ትክክል አይሆንም ማለት ነው። የእነሱ ካራክተር አይደለም ማለት ነው የሚሆነው ሰው። አንኩዌስችንድ አክሴፕታንስ አንኩዌስችኒንግ ሳይሆን ኩዌስችኒንግ ነው። ቢፎር አክሴፕቲንግ ምን ያደርጋሉ? ኩዌስችን ያደርጋሉ። ቫሊዲቲውን፣ ሪዝናብል መሆኑን፣ ሬሌቫንሱን፣ ፕሪሲሽኑን ኤቭሪቲንግ ምን ይደረጋል? ኩዌስችን ይደረጋል ማለት ነው። ከአክሴፕታንስ በፊት ኩዌስችኒንግ ይቀድማል ማለት ነው የሚሆነው። ሶ ራሽናሊቲ የሚለው ትክክለኛው መልስ ይሆንልናል ለዚህ ጥያቄ ማለት ነው። ሶ አብራችሁኝ ስለቆያችሁ አመሰግናለሁኝ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ ማለት ነው። ያልገባችሁ ነገር ካለ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ቦታው ላይ ብጽፉልኝ ይደርሰኛል፣ አነባለሁኝ ማለት ነው። የሚስተካከሉ ነገሮችን ለማስተካከል እጥራለሁ ማለት ነው የሚሆነው። ሶ ቴሌግራም ቻናላችንን ያልተቀላቀላችሁ ብትቀላቀሉ ተጨማሪ ሌሎች መረጃዎችንም ታገኛላችሁ። የተለያዩ ዩኒቨርሲቲ ኤግዛሞች አሉላችሁ ቪዲዮዎች፣ ኦልሶ ፒዲኤፎች፣ ፒፒቲዎች ስላሉ ይጠቅማችሁ ብዬ ነው ሰው እዛ እንድትገቡ ሪኮመንድ አደርጋለሁ ማለት ነው። ሊንኩን ኮመንት ቦታው ላይ ያስቀምጥላችኋለሁ በዛውም። ሶ ሰብስክራይብ ያላደረጋችሁም ኦልሶ እንደዚህ አይነት ተጨማሪ ቪዲዮዎች እንዲደርሷችሁ ቶሎ ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ ኤንድ ሼርም ኦልሶ እንዳይረሳ ማለት ነው። ሶ በሚቀጥለው ቪዲዮ እንገናኛለን። ከዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ አሪፍ ጊዜ ይሆንላችሁ። ይመቻችሁ።